መጽሐፍ ቅዱስ ስለሆነ ሃይማኖትን እንድናስፋፋና በሃይማኖት እንድንኖር የሚያረጋን ወለኩሉ ነፍሰ መኮንን ተኮነኑ እስመ ዘእንበለ እምኀበ እግዚአብሔር ይሰየም ንጉስ ወይንም ንጉስ ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል ይናገራል። አብሮ መስራት ይገባል ተብሎ ነው ቤተክርስቲያንም የምታምነው። ስልጣናውም የተሰጠው በሱ ነው። አብሮ መስራትን ማን ከለከለ የሚል ጥያቄ ነው እኔ ያለኝ። አብሮ መስራት የሚባለውን የከለከለው ማን ነው? ምናልባት ጥቂት ነገሮች በመካከል የሚታዩ አልፎ ስልጣናውን የሚሰጡ ጥቂት ያሳዩ ነበርና አብሮ መስራትን የሚከለክሉ አካላት እንዳሉ ወይንም ደግሞ አብሮ መስራት የከለከለ ፈተና እንዳለ በደንብ እየተገለጸ እየታየ ነውና ያን ፈተና ቤተክርስቲያኗ ናት የምታስተካክለው ወይንስ መንግስት ነው የሚያስተካክለው? ይሄ አብሮ መስራት ጠቀሜታው ለሁሉም እንደሆነ ለሀገርም ለቤተክርስቲያንም፣ ምክንያቱም መንግስትም የሚሰራው በህዝብ ላይ ነው፣ ቤተክርስቲያኒቱም የምትሰራው በህዝብ ላይ ነው። ስራው ህዝብ ላይ ከሆነ ህዝብን ለመጥቀም ከሆነ ህዝብን ለማኖር ከሆነ ህዝብን ትውልድን ከትውልድ ለማሸጋገር ከሆነ አብሮ መስራት እያቃተ ወይንም ፈተናዎች እየተቀመጡ እንደቀላል ጉዳይ ታይቶ የሚታለፍ ስላልሆነ ማለት ነው። የቤተክርስቲያን መስራታ ጥያቄዎች ቀደም በተባለው ትክክል ነው። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ጃንጥራ እንዲገነዘቡልን ምንፈልግ ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራውትን አሳክቶሎታል። እስከዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ህይወት ነው። እንሰማለን እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማው ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪ የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። ከከተማ ውበትና ከከተማ ማሸብረቅ የተነሳ ማለት ነው። ስለ ሰላሙ ጉዳይ እንግዲህ እኛንም ሁሉንም ኢትዮጵያን ህዝብን ይመለከታል። አንድ መንግስት ብቻውን ስለ ሰላም ምንም ማድረግ አይችልም። ከዚህ ልማት ጋር በተያያዘ 3 ጥያቄዎች አሉኝ። የመጀመሪያው ጥያቄ ክብርት ከንቲባ ከተማችን ላይ በልማት ምክንያት የሚነሱ ወገኖቻችን ብዙ ጊዜ ልማቱ ሲለማ ከከተማው ወጥተው ሌላ ቦታ ተሰርቶ ነው የሚሰጣቸው። ይሄ ደግሞ 2 ነገሮችን ያሳጣቸዋል። በመጀመሪያ ደረጃ ቤተክርስቲያናችንን ምእመን አልባ ያደርጋታል። ሁለተኛ የተሰራውን ልማት ተሳታፊ እንዳይሆኑ ያደርጋቸዋል። በፊት ቆሻሻ በነበረ ጊዜ ቦታውን ያቆዩ ያደጉት ማህበረሰቦች የዚህ ልማት እዛው ላይ አካባቢያቸው ላይ ኮንዶሚኒየም ተሰርቶላቸው ተጠቃሚ ቢሆኑ፣ ሁለተኛ ምእመናን እዛው አጥቢያቸው ላይ ይኖራሉ ማለት ነው። በሁለተኛ ደረጃ ያለኝ ጥያቄ እንደዚህ የመሰረተ ልማት መስፋፋቶች ሲደረጉ
ከአንድ አካባቢ ከአንድ ወረዳ ወደ አንድ ወረዳ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ የምእመናን እንቅስቃሴ ሲደረግ መኖሪያ ቤት ሲገነባላቸው አብሮ የሃይማኖት ተቋማት ካርታ ተሰርቶ ለቤተ ክህነቱ ተሰጥቶ ቤተ ክህነቱ ያንን ቤተ ክርስቲያን ሰርቶ ምእመናን ተጠቃሚ እንዲሆኑ ቢደረግ። ሶስተኛው ጥያቄ አሁን ቤተ ክርስቲያን ሆነው አገልግሎት እየሰጡ ያሉ የሃይማኖት ተቋማት ሆነው አገልግሎት እየሰጡ ያሉ የካርታ ወይም የይዞታ ማረጋገጫ ጥያቄ ያቀረቡ አጥቢያዎች አሉ። ቤተ ክርስቲያን መሆናቸውን ምእመናን እየተገለገሉባቸው መንግስትም አውቋቸው በሀገረ ስብከት በቤተ ክህነቱም የታወቁ ሆነው ጥያቄ ካቀረቡና ያ ቦታ ለሃይማኖት ተቋማት የተፈቀደ ከሆነ የይዞታ መረጋገጫው በአጭር ጊዜ ተፈቅዶ ወደ ሌላ ልማት ወደ ተሻለ ልማት እንዲገቡ ቢደረግ የሚል ነው። በአሁኑ ሰዓት እንደ ሀገር እየተከናወኑ ያሉትን ስራዎች ብንመለከት የቤተ ክርስቲያናችን ጸሎት ሁልጊዜ ስለ ሀገር ስለ መሪዎቿ የሚያስተውሉበትን ህዝባቸውን የሚመሩበትን እዝነ ልቦና እግዚአብሔር አምላክ ብርታቱን ጽናቱን እንዲሰጣቸው ዘወትር የምትጸልይ ብቸኛ ቤተ ክርስቲያን ነች። ከዚህም አንጻር ይመስለኛል በአሁኑ ሰዓት እንደ መንግስት ደከመኝ ሰለቸኝ የሚልበት አሰራር ሳይሆን እንኳን ቀኑ ሌሊቱን ጨምሮ 24/7 የሚል መሪ ይዞ ሳይተኛ ተግቶ የሚሰራ አገልጋይ ባሪያ በከተማችን ለማየት በመቻላችን እግዚአብሔርን እናመሰግነዋለን። ይህንንም ስንመለከት አገሪቱን እየመሩ ካሉት ጠቅላይ ሚኒስትር ጀምረን ብናስብ ሀገር እንደ ማስተዳደር የሚያህል የሚከብድ ነገር የለም። ነገር ግን ሰው በሚተኛበት ሰዓት ጭምር የተሰሩ ስራዎችን ዞሮ በማየት እንዲሁም ደግሞ ሊሰሩ የሚገባቸውን በማመላከትና ከሳቸው የሚወርደውን መመሪያ ሙሉ በሙሉ መሬት ላይ አውርደው በመተግበር የሴት ወንድ ሆነው አገር እያሻገሩ አገርን ለቀጣይ ትውልድ በሚመች ሁኔታ እያስተካከሉ ያሉ ከንቲባ ማግኘት በመቻላችን በድጋሚ እግዚአብሔርን እናመሰግነዋለን። ከዚህ ጋራ እንግዲህ አሁን ላይ ትልቁ የሃይማኖት ተልእኮ አንዱ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ ሆድ የባሰው ወረት ያነሰው ማጽናናት አንዱ የእምነት ተልእኮ ጭምር ነው። የመንግስት ስራ ብቻ ሆኖ አይደለም። መንግስትም ምግባርን ከሃይማኖት ጋር አያይዞ እየሰራ እንዳለ የምናስተውልበት ሁኔታ ነው የሚታየው። ይኸውም በየትምህርት ቤቱ የሚደረገው ምገባ እንዲሁም ክብርት ከንቲባ በአካባቢው ወይንም መረጃው በደረሰበት ሁሉ እየደረሱ ቤት ላጡት ቤት በመስጠት ለአቅመ ደካሞች ደራሽ ለሌላቸው ተመልካች የሌላቸው በማየት የወደቁትን በማንሳት እየሰሯቸው ያሉትን ስራዎች ከሚዲያ በመመልከት ይህንንም በእውነቱ እግዚአብሔር እንዲረዳዎት እንዲያበረታዎት በጸሎት ቅድስት ቤተ ክርስቲያን ታስቦታለች። በዚህ ሁኔታ ውስጥ እንግዲህ በአሁኑ ሰዓት የወንዝ አካባቢዎች የተጠሉ ካሁን በፊት እንደተነገረው የጅኒና የሽፍታ መናኸሪያ የነበሩ ስፍራዎች በሙሉ ማራኪና ሰዎች ከተለያየ በሽታ በስኳር በደም ብዛት በቀላሉ እየተያዙ ወካ ለማድረግ በብዙ ተግዳሮት ውስጥ ያልፉ የነበረው ሁሉ ዛሬ ወክ የማድረግና ስፖርት የመስራት ባህል እንዲዳብር እየተደረገ አመጋገቡን ጭምር ለመመጠንና ለመቆጠብ የተገደደበት ሁኔታና ራሱን ቆም ብሎ እንዲያይ እየተደረገ ያለበት ሁኔታ ነው። አዳዲስ የሚወለዱ ህፃናትም ትልቁ የሚጫወቱበት ስፍራ ባለመኖሩ በየቦታው ብዙ ችግሮች ነበሩ። አሁን ላይ ግን ህፃናት በየቦታው ሲቦርቁ እየተመለከትን ነው። ብዙዎች ከሱስ ከመጠመድ ወደ ተለያየ ነገር ከመሄድ ራሳቸውን እንዲሰበስቡ ያለበትን ሁኔታ እያየን ነው። በቤተ ክርስቲያናችን ወደ ራሳችን ብንመለስ በአደባባይ የሚከበሩ በዓላት በየጊዜው
ሃይማኖታዊ ይዘቱን ጠብቆ ተገቢው እርዳታ ከመስተዳደሩ እየተደረገለት በተገቢ ሁኔታ በመነጋገር በመወያየት ነገሮች ያለምንም ኮሽታ በሰላም እንዲጠናቀቁ እየተደረገ ይህም ካለው ልማት ጋራ ሃይማኖታዊ እሴቱ ተጨምሮ የዓለም ቱሪስት ፊቱን ወደ ኢትዮጵያ እንዲያይ እየተደረገበት ያለው አሰራር በእጅጉ የሚያስደንቅ ነው። የባህረ ጥምቀት ቦታዎችም በቋሚነት ወይንም የነበረባቸው ተግዳሮቶች የተፈታ ልማቶች እንዲቀጥሉና ያሉት እንዲዋቡ ሌሎቹ ደግሞ እየተስተካከሉ የሚታዩበት ሁኔታ እንዲፈጠር እየተደረገ እየተሰራ ያለበት ስራም የሚያስደንቅ ነው። እንደ ልማት ስንመለከተው አሁን ላይ እየተደረገ ያለው ሁኔታ ብንመለከት ከአምልኮት በኋላ ምዕመናኑ ወደ ቤት የሚሄድበትን ጊዜ ጭምር ማዕዱን ጭምር በዛ አካባቢ ይዞ እየመጣ በየመናፈሻው እየተመገበ ያለባቸውን ሁኔታዎች ሁሉ እንመለከታለን። ይሄ በእጅጉ ሊበረታታና ሊመሰገን የሚገባው ነው። ሰላሙን በተለይ በተመለከተ የጋራ አጀንዳችን ነው ብዬ አምናለሁ። ሰላም ላይ የምንሰራቸው ስራዎች የጋራ ናቸው። ሰላም ተብሎ ሲባል ከተማችን ላይ ያለውን ሰላም ጥሩ ነው። ነገር ግን ለቤተ ክርስቲያን ሁሉም ልጅ እንደመሆኑ መጠን ዳር አካባቢ ያለችውም ሰላም እንደ ኮሪደሩ ጠንከር ብለን ብንሰራበት ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ሰቆቃ የሚታይባቸው እንባዎች የሚፈሱ በየቀኑ የሰው መሞት አለ። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈተኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። ምክንያቱም ምናያቸው ብዙ ሞቶች አሉ። ከተማችን ላይ የለም እውነት ነው፣ ግን እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደ አይነት ሰልፎችን እንውጣ፣ አብረን ከናንተ ጋር እናግዛችሁ። መሄድ ባሉብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ። ሌላው በዓላት ይከበራሉ። ክብርት ከንቲባ ከተማው ላይ በጣም ደስ የሚል የመስቀል የጥምቀት በአጥቢያ የምናከብረው በዓላት ሳይቀር የሰላምና ጸጥታ ሰራዊቱ በደንብ አድርጎ ያግዘናል። ወረዳ ላይ በዓላቱን ለማስከበር የባንዲራ ስርዓት እንዲኖር አገልጋዩ በአግባቡ እንዲያገለግል ጥብቅ ውይይት ነው የምናደርገው። እንዴት ደስ ይላል መሰሎት! ጥብቅ ውይይት ይደረጋል። አመራሩ ተልእኮ ይወስዳል፣ እኛ እንወስዳለን። ከበዓል በኋላ አንገናኝም። በቃ የለም መስቀል ተከበረ ምን አለ የለም። ከፍተኛው አመራር በራሱ ሄዶ ሊወያይ ይችላል። እታች ያለው አጥቢያ ላይ ግን የሚሰራ ስራ አይኖርም። እንዴት በዓሉን አሳለፍ ነው፣ በቀጣይ ችግሮች እንዳይፈጠሩ እንዴት አድርገን ጠንክረን እንስራ ብሎ መወያየት ላይ የለም። ግንባታ ፍቃድ እኔ ጥያቄ ከወረዳ የተነሳበት ምክንያቱ ምንድነው እንድናውቀው ሌላውንም ለማስረዳት ተነሳና ክፍለ ከተማ ላይ ሄደ። ትንሿን ደጀ ሰላምም ለማደስ መጸዳጃ ቤትም በር ለመቀየር የሆነች ቀለምም ለማስዋብ ሰንበቴ ቤትም ፉካ ሲሰራ ለማስተካከል እንሄዳለን ሰልፍ ይዘን። ቤተክርስቲያናችን ብዙ ነገሮች እየታዩላት እየተመለሱ ነው። ነገር ግን ያልታዩትን ነገር ደግሞ ማመላከት የግድ ይላል። ሁሉ ባንዴ ላይ አይፈጸም ይችላል ክብርት ከንቲባ። ነገር ግን ያሉትን ነገሮች ለማሳየት በካቢኔ የተለያዩ ውሳኔዎች ተወስነዋል። ውሳኔ ተወስኖ ወደ ታች ክፍለ ከተማና ወረዳ ላይ ሲደርስ ግን ሽባ የሚሆንበት ተሳስሮ የሚቀመጥበት የማይፈጸምበት ሁኔታዎች በብዛት ይታያሉ። የይዞታ ማረጋገጫ ያላቸው አብያተ ክርስቲያናት ምንም አይነት የይዞታ መብት በሌላቸው ግለሰቦች በጉልበትና በኃይል ይወረራል። ለምሳሌ ማሳያ ካስፈለገ እንደ ገዳም ተክለ ሃይማኖት፣ እንደ ቡልቡላ ማርያም፣ እንደ ቡልቡላ መድኃኔ ዓለም የመሳሰሉት። አሁን ላይ ደግሞ ምንም አይነት ችግር ሳይኖር ችግር ለመፍጠር የሃይማኖት ጦርነት ለማስነሳት ጸብ የሚጭሩ መንገዶች አሉ። ለምሳሌ ኢምፔሪያል ማርያም አካባቢ ቤተክርስቲያኑ መግቢያ ላይ ለአንድ ሌላ ወንድማችን እምነት ለሌላ እምነት ቦታ ተሰጥቷል። መግቢያው በር ላይ ነው።
ክብርት ከንቲባ እርግጠኛ ነኝ ራስዎት ወርደው ቦታውን አይተው ውሳኔ እንደሚሰጡ ጥርጥር የለኝም። ምክንያቱም በዚህ አካባቢ ላይ ያለው ከፍተኛ ቁጥር ያለው ምዕመን በእጅጉ እያዘነ ነው ያለው። ምንድነው ምክንያቱ? ይሄ ምንድነው? ወረዳው እዛው ክፍለ ከተማ አሁን ከቅርብ ጊዜ በኋላ ላይ ነው ክፍለ ከተማ ላይ እንዲህ አይነት ችግር እየመጣ ያለው። ከዚህ በፊት አልነበረም። እና እንዲህ አይነት የተወሳሰቡ ችግሮች አሉ። በክብርት ይፈታል ብለን እናምናለን። እንዲሁም በውስጥ ስኮቻዎች አሉ የሚለው ጉዳይ ተቋሙን የሚመሩ አካላት አሉ። ክብርት ተቋም ወክሎ ያስቀመጣቸው የተቋም መሪዎች አሉ። እያንዳንዱ ገዳማትና አድባራት የሚመሩ የአብያተ ክርስቲያናት መሪዎች አሉ። ነገር ግን እነዚህ መሪዎች የሚመሩት ሕጉን፣ ቃለ ዓዋዲውን፣ ሕገ ቤተ ክርስቲያኑን መሰረት አድርገው ነው። ከዚህ ውጪ ከልቦና በመነጨ ሐሳብ በጎበዝ አለቃ ሐሳቤ እኛ በምንላችሁ ሂዱ የሚል አካላት ተፈጥሯል። ይሄ ችግር አለ ወይ ብለው ካሉ አዎ አለ። ይሄን ማስተካከል ከጸጥታው ጋራ በመነጋገር መፍትሄ መፍጠር ያስፈልጋል። ቆራጥና ጎበዝ የክፍለ ከተማ ስራ ፖሊስ አዛዥ አሉን። እኛ እንደ ቦሌ ሊደነቁ የሚገባቸው ሊመሰገኑ የሚገባቸው ኮሽ ሲሉ የሚደርሱ ችግር ከተፈጠረ በኋላ መፍትሄ ለማምጣት የሚጥሩ ሳይሆን ከችግሩ በፊት ቀድሞ የሚደርሱ እና እንዲህ አይነት ነገሮች ሊታዩ ይገባል። ከዚህ ጋር አሁን ላይ እንዳንወያይ፣ እንዳንቀራረብ፣ እንዳንነጋገር የሚያደርግ ሌላ ኃይል እየመጣ ነው። ፌስቡክ የሚባል ቲክቶክ ዩቲዩበሮች አሉ። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ የአባቶችን ክብር እያዋረዱ የቤተ ክርስቲያን መሪዎችን ክብር እያዋረዱ የሃይማኖትን ክብር እያቀለሉ በተለያየ ሁኔታ አንደኛው ከውስጥ ሆነው ቆቡ፣ መስቀሉ፣ ጨርቁ የማይገልጻቸው ሽፍቶች አሉ። የሚጽፉ የሚያጽፉ እነዚህም ተደርሶባቸው በሕግ ሊጠየቁ ይገባል። ሌላው ከውጭ ሆነው የሚዋጉ ናቸው። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። ያልተደረገውን ተደረገ፣ ያልሆነ ሆነ። እንደገና እውነቱን በምንነጋገርበት ጊዜ እናንተና እኛ አሁን ፊት ለፊት ቀርበናል። ክብርት እዚህ ጋር ተነጋግረን መፍትሄ ማምጣት ሲቻል ከዚህ ወጥቶ እንዲህ ተደረገ፣ ዛሬ እንዲህ ሊሆን ነው፣ ነገ እንዲህ ሊፈጠር ነው፣ ይሄን የሚል ሁኔታዎች በእንደዚህ አይነት ተግዳሮቶች ሊሸፈኑ አይገባም። ወደ መጨረሻ ልጠቅስ የሚገባው አንደኛው ከዚህ ጋር ክብርት ከንቲባ ያዩታልን ብዬ የማምነው ለቦሌ ደብረ ሳሌም መድኃኔዓለም ቤተ ክርስቲያን በቅርብ ጊዜ ዙሪያውን አጥር በተመለከተ አንዳንድ የማስዋብ ስራዎች ክብርት መመሪያ ሰጥተው ተሰርተውልናል፣ እናመሰግናለን። ነገር ግን ይህ ካቴድራል የከተማ ውበት መገለጫ እንደመሆኑ መጠን ክብርት ገብተው ውስጡን በሙሉ የሚስተካከልበት እድል እንዲፈጠርና እንዲሁም ይህን ስፖንሰር ቢያደርጉ እንደ ቦሌ ግን ጠቅለል ስናደርገው የተሰራው ስራ በእጅጉ አፕሪሼት የምናደርገው የምናመሰግንበት ለመናገር ቃላት የሚያጥረን በእጅጉ እርሶንም ሆነ ጠቅላይ ሚኒስትሩን የሚያስመሰግን የምንደግፈውና በቀጣይም ከዚህ ልማት ጎን ለመቆም ቁርጠኝነታችንን እየገለጽን በመጨረሻ ግን አንድ ጥያቄ ጠይቆታለሁ። ይኸውም ጥያቄ ይህ የአድዋ ሙዚየም በተገቢው መንገድ ታሪካዊ ይዘቱን ጠብቆ እንዲቀጥል ብዙ ዋጋ ከፍለዋል። በውጭው ዓለም በሌላ ተቃዋሚዎቻችን ወይም በሌሎች ፖለቲከኞች ይህ መንግስት ታሪክ ጠል እንደሆነ ተደርጎ ይነገራል። ማንም ያልሰራውን ግን የአድዋን ተጋድሎ በእንደዚህ አይነት ጉልህ ሁኔታ ግልጽ ሆኖ የዓለም ሕዝብ እንዲመለከተው ትውልዱ እንዲያውቀው የሚመጡ የአፍሪካ ህብረት አገራት በሙሉ ይሄን እየተመለከቱ ታሪካቸውን በዘላቂነት አውቀው መኖር እንዲችሉ ይህን አይነት በሚያልፍ ህይወት የማያልፍ አኩሪ ተግባር በጊዜና በዘመን እየተሰራ ነው። በዚህ ውስጥ ግን አንድ የቀረ ነገር አለ። በዘመኑ የነበረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጋድሎ በአድዋ ጦርነት ውስጥ ያደረገችው ትሩፋቶች፣ በመሪነት የተጫወተችው ሚና በዚህ ሙዚየም ውስጥ ያለ መካተቱ የነ ታቦተ ቅዱስ ጊዮርጊስ የነ አቡነ ጴጥሮስ እንዲሁም የሌሎች አባቶች ታሪክ
በዚህ ሙዚየም ውስጥ አለመግባት ጥያቄን ስለሚጭር ክብርት ይሄን አይተው ያስተካክሉታል ብለን እናምናለን። በአጠቃላይ ግን የሚያስመሰግን የሚያሸልም ክቡር ጠቅላይ ሚኒስትራችንንም በእውነቱ እግዚአብሔር አምላክ ለሀገር የሚጠቅሙ ለሀገር የሚያስቡ ትውልድ የሚያሻግሩ መሪ በዚህ ዘመን አግኝተናል። ሌላው እየዘረፈ በሌላው ዓለም ገንዘብ ሲያከማች አገር ዘርፎ ሌላ አገር ሄዶ ሲያለማ ሌላ ቦታ ላይ ለወገኑና ለራሱ ዘመዶች ገንዘብ ሲያደራጅ እሳቸው ግን ከዚሁ እየሰበሰቡ እርሶ ግን ከዚሁ እየሰበሰቡ ሀገሮትን ለማልማት እየተደረገ ያለውን ጥረት በእጅጉ እናመሰግናለን። እግዚአብሔር ይርዳችሁ። መንግስት ህግ ያስከብራል። ቤተክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈን የለማው የዚህን 10 እጥፍ ያለን ግን ቤተክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። ይህንን እድል በእናታችን አማካኝነት አግኝተን የልባችንን ለሀገራችን ብሎም ለከተማችን ያለንን ተስፋ እንድንናገር ይህንን መድረክ ላዘጋጁት እናታችን በግሌ ምስጋና አለኝ። ልማት ሲነሳ ኮሪደር ነው ቀድሞ ከፊታችን የሚታወሰን። በኮሪደሩ አማካኝነት ተደብቆ የነበሩ አድባራትና ገዳማት ወደፊት ወጥተዋል፣ የልማቱ ተጋሪ ሆነዋል። እንደገና ቦታ የተቆረሰባቸው አድባራትና ገዳማት በዛው ልክ ምትክ አግኝተው ወደ ልማት ገብተዋል። ይህንንም ልማት ቦታ ገና ያልተመቻቸላቸውም በሂደት ላይ እንዳለ እናውቃለን። እኔ ባይሆን የዚህ የከተማውን ኮሪደር ልማት በነካ እጃቸው ቅድም መግቢያ ላይ እንደተናገርኩትም አዲስ አበባ ትንሿ ኢትዮጵያ ወይም ትልቋ የኢትዮጵያ ስዕል ማሳያ ናት ብዬ በገለጽኩት መሰረት የገጠር ኮሪደሮች 1-2 ክልሎች ላይ ተገልጠዋል፣ ታይተዋል፣ ተጀምረዋል። ወደ ገጠር ቢገባ የአዲስ አበባው መንፈስ ወደ ገጠሩ ማህበረሰብ አብዛኞቻችን ከገጠር አባቶቻችንና እናቶቻችን ተገኝተን ከተማ የምንኖር እንደመሆናችን መጠን እኛ ያገኘነውን ተስፋ ያገኘነውን ትሩፋት አባቶቻችን እናቶቻችን አፈር ሳይጫናቸው ከአፈር መግፋት ተላቀው የተሻለ ህይወት መኖር ቢጀምሩ ለኛ ትልቁ ድላችን ያ ነውና የገጠሩ ማህበረሰብ በዚሁ አማካኝነት የሚታሰብበትን መንገድ ብታመቻቹልን መልእክቱንም ብታደርሱልን የሚል ሐሳብ ነው ያለኝ። ሌላው ቅድም ከዚሁ ከመልካም አስተዳደር ጋር ተይዞ ታይሳስ መጨረሻ አካባቢ ላይ ነው የክብርት ከንቲባችን ልኡካን የአዲስ አበባ ገቢ ኃላፊ ጸጥታ ዘርፍ ኃላፊ በተገኙበት ጥያቄያችን ተነሳ። ጥያቄያችንን በአግባቡ በግብር ዙሪያ ተነሳ፣ ተወያየን። በሶስተኛው ቀን ክብርት ከንቲባ ቢሮ ብፁዓን አበው አባቶቻችንን ይዘን በደስታ እጃቸውን ዘርግተው ተቀብለውናል፣ ተነጋግረናል። እስከዛሬ ያለው ሆኗል፣ ወደፊት እናስተካክላለን። ከዚህ በኋላ ግን ቤተክርስቲያኒቷ ላይ ደብዳቤ የሚጽፍ አካል ካለ ደብዳቤውን አምጡልኝ በግብር ዙሪያ ብለው ቃል ሰጥተውናል። ይሄንን በተደጋጋሚ እኛም አናውስ አድርገናል። የከፈላቸው አድባራትና ገዳማት የከፈላችሁበትን ስሊፕ አምጡ ብለን ሰብስበናል። እውነት ነው። ከዚያ ወዲህ ግን 1-2 ክፍላተ ከተማ ላይ ሪፖርት ቀርቦልናል። እነኚህ ቤተክርስቲያኒቷን ከመንግስት ጋር ለማጣላት ፍላጎት ያላቸው ፈቃድ ያላቸው ሰዎች ናቸው። ያንን እኛ ሳንሆን በእናንተ በኩል የሚመረመሩ የሚታዩ የሚፈተሹ ይሆናሉ ማለት ነው። ይሄንን ለመጠቆም ፈልጌ ነው። ሌላው ቤተክርስቲያናችን የህዝብ ትስስርን የምታሳልጥ እናት መሆኗን አባቶቻችንም ከመድረክም ተገልጧል። እውነት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጧ ሲታይ የብሔር ብሔረሰብ ክምችት ነው ያለባት። ዜግነት የላትም፣ ብሔር የላትም፣ ማንነት የላትም። ማንነቷ ብሔሯ ሰማያዊ ነው። በምድር ሰማያዊ ስርዓትን የምትገልጥ ልጆቿን ሰብስባ የምትቀድስ ልጆቿን ሰብስባ ወደ እግዚአብሔር የምታሳድግ መሪዎችን እንዲያከብሩ እንዲታዘዙ አብረው እንዲያለሙ የምትመክር የምትሰብክ ስንዱ እናት ናት ቤተክርስቲያናችን። ኢትዮጵያውያንን ከማሰባሰብ አልፋ
አፍሪካን የምታቀነቅን የአፍሪካ እናት ነኝ ብላ በዛ ልክ ልጆቿ ከፍ እንዲሉ ኢትዮጵያን አይደለም አፍሪካን ለመምራት ዓለምን ለመምራት የሚናፍቁ ከፍ ያለ አስተሳሰብ አይምሮ ያላቸው ልጆችን የምትወልድ እየወለደች የሚያለች እናት ቤተክርስቲያን ናትና የህዝብ ትስስር ላይ እውነት ነው ከተገለጠውም በላይ ነው ስራዋ ሚናዋና ይሄንን በዚሁ እንዲያዘልኝ ፈልጋለሁ።